ሞት አይቀርም። ለማሰብ ማስደስት ነገር ቢሆንም ሞት አይቀርም። እማናውቀው መቼና እንዴት የሚለው ነው። ያለን ዛሬ ብቻ ዛሬ። አንዳንዴ ስንኖር የምንሞት አይመስለንም። እንዲህ አድርጌ እዛ ሄጄ ምናምን እያለን እናቀዳለን። ማቀዱ እኮ ችግር የለውም፣ ግን መኖር ያለብን ዛሬ ብቻ እንዳለን እያሰብን ነው። ነገ በእኛ እጅ አይደለችማ። እስካሁን ያደረኳቸው ነገሮች የግድ ሞት የመጣ ሲመስለኝ አልነበረም ማድረግ የነበረብኝ። ዛሬም ማድረግ ያለብንን ነገር ሁሉ፣ ቅድሚያ መስጠት ያለብንን ነገር ሁሉ ቅድሚያ ሰጥተን ከሁሉም ሰው ጋር በፍቅር ኖረን ነው ማለፍ ያለብን። ከፍቅር የሚበልጥ በዚች ምድር ላይ ምን አለ? ለአንድ ሰው ህይወት መቀጠል ትዳርና ልጅ ወሳኝ፣ ምንም የማያጠራጥር። አዎ ልክ ነው። እኔም ተረድቻለሁ። መስራትን እንትን ያልኩት በእነሱ ነው። ስገባ በረንዳ ላይ ተወዝጉዘው ነው የጠብቁኝ። ባባ 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 ነፍሴን አላቆም ይዤ የመጣሁትን በሽታ ሁሉ ደጅ አራግፌው ነው የምገባው በእነሱ። ከደጅ ይደነግጣል። ምን አለ ከነሱ ምንም ታስፈልጋቸዋለህ። ደግሞ ራስህን እንኳን ለሌላ ስህተት እንዳዳርገው ታስፈልጋቸዋለህ ለነግጆች። እና መኖርም የተጀመረው በእነሱ ነው። በጣም አሪፍ። ሞት ማለት ማን የቱ ጋር እንደተሰለፈ ማናውቀው ሰልፍ ነው። ልክ ቀብረን ወደ ሰልፉ ነው የምንመለሰው ትላለች። እንዴት ሾክ እንዳደረገኝ አታውቅም። ወደ ሰልፉ ነው የምንመለሰው። ቀበርክ ወደሚቀጥለው ኔክስት። አንዳንዴ በ20 ቀን በ15 ቀን የሆነ ሰው ለቅሶ ላይ የነበረ ሰው የሆነ ሰው የራሱ ለቅሶ አይሆንም። ሱብሃንአላህ ሪሰንትሊ አሁን አንድ ወንድማችን አርፏል። ስለሚያያዝ ነው። አላህ ይዘንለት። ጥሩ ወንድማችን ነበር። አፕሪል 2 ላይ አንድ ፖስት አድርጎ ነበር። ደሴ አንድ ሼክ ሞተው ጥሩ ሰው ነበሩ አላህ ይዘንላቸው ቢል ፖስት ነበረውና አይ ቲንክ አፕሪል 10ዎች ውስጥ አይ ቲንክ 11 ወር 12 አካባቢ ነው አክበር ለቀን ወርተኛ አይደለም፣ ግን ዊክ ዲፈረንስ ነው ማለት መተን ሰልፋችን ውስጥ ነው የምንገባው። የትኛው እንደሚሆን አናውቅም። አሁን ማንን ቀጥሎ እንደተሰለፈ ማናውቀው እንጂ ስንመጣ ልንመለስ ተሰልፈናል ትላለች። የፈለገ አመት ፍጅ የሆነ ቀን ያንተ ሰልፍ ተራ ነው። የ100 ብር ኖት አውጥቶ ያን 100 ብር አያችሁት የሚፈልግ 100 ብር እንድሰጠው በነፃ መስጠው ሲል ሁሉም ሰው እጁን አወጣ እና ትፈልጉታላችሁ? አዎ አሉ። ከዛ በኋላ ከመስጠት በፊት አንድ ነገር አረጋዋለሁ ብሎ ያንን 100 ብር ይዞ በእጁ በጣም ዳርጎ አሁን እሴን 100 ብር የሚፈልግ ሲል ሁሉም ሰው አወጣ። ተጨማዷል እኮ ትፈልጉታላችሁ ሲላቸው አዎ እንፈልገዋለን አሉ። እሺ ሌላ ነገር አድርጌ ጠይቃቸዋለሁ ብሎ ያን የተጨማደደ ብር ይጥለውና መሬት ላይ በእግሩ አዋራ ላይ ይረጋግጠውና በቃ ቆሻሾ አሁን እሴን 100 ብር የሚፈልግ ሲል አሁንም ሁሉም ሰው አወጣ። ከዛ ተመልከቱ፣ ይሄ 100 ብር ተጨመዳደደ፣ ተረገጠ፣ ተጣለ፣ ግን 100 ብርነቱን ሉዝ ሊያረጋ አይችልም። አሁን ይህን 100 ብር ራሳችሁን አድርጋችሁ እዩታላችሁ እና በተለያየ ነገር በህይወታችሁ ሲያልፍ ለራሳችሁ የምትሰጡት ዋጋ የት ነው የሚለውን ጥያቄ ጠይቆ ወደ ፕሮግራሙ ገባ ማለት ነው። የሴሚናር አሰልጣኝ የተናገረው ነገር 100 ብሩ የሚያልፈባቸው ሁኔታዎች ይዞ ሲያጨማድደው በእግሩ ረግጦ አዋራ ሲያደርገው የሚለውን ነገር አንስቶ ይሄ 100 ብር 100 ብርነቱን ሊያጣ አልቻለም። በዚህ ሁሉ ውስጥ እያለፈ ብዙ ጊዜ እኛ በህይወታችን ውስጥ ሰዎች ሲሰድቡን፣ ሲያጣጥሉን፣ ስለኛ ወሬ ሲያወሩ ወይም ደግሞ በተለይ በህይወታችን ላይ ጠቃሚ የሆኑ ሰዎች ወይም ደግሞ ኢምፖርታንት የምንላቸው የቅርብ ሰዎች ወይም ደግሞ የበላይ የሆኑ ሰዎች ስለኛ የሚናገሩት ነገር ምን ያህል ነው ለራሳችን ያለን ዋጋ የሚያሳጣን እና ብዙ ጊዜ አንዳንድ ጊዜ የራሳችን ዋጋ የምንወስነው ሰዎች ስለኛ በሚያወሩት ወይም ደግሞ ከውጪ በሚሆንልንና በሚሆንብን ነገር ላይ ተመስርተን ነው። እና ይሄ ሰው ማሳየት እንደፈለገው የኛ እውነተኛ ማንነታችንና እውነተኛ ዋጋችን የሚወሰነው በሚደርስብን ነገርና ሰዎች ስለኛ በሚሉት አይደለም። ስለዚህ ሁሉ ጊዜ በስኬት ውስጥ የሚኖሩ ሰዎች ለራሳቸው የሰጡትን ዋጋ በህይወታቸው ላይ ከሚሆን ነገር ጋር ከማይሆን ነገር ጋር ሳያያይዙ አክቹአሊ ውስጣቸው ባለው ዋጋ ያንን ነገር ሁሉ ለማለፍ መጠቀም መቻል ነው። እና ዛሬም ይሄንን ላስታውሳችሁ